ሁሉንም ሰው ሁሉንም ታሪክ ሁሉንም ማህበረሰብ ሁሉንም ተቋም ሁሉንም ወቅታዊ ሁነት ሁሉንም ነገር ልንማርበት ብንገልጠው ልንዝናናበት ብናስታውሰው ልናርመው ብንፈትሸው 10 ጠቃሚ ሐሳቦች አናጣበትም በዚህ 10 ከ10 ዝግጅትም በተመረጡ ዕውቅ ግለሰቦች ታሪኮች ማህበረሰቦችና ወቅታዊ ሁነቶች ዙሪያ 10 ነጥቦችን በ10 መነጽሮች እንመለከታለን እንዳስሳለን እናርማለን እንማራለን 10 ከ10 10 ከ10 ለፕሮፌሰር ኃይሌ ገሪማ ሚናፍቀኝ በልጅነቴ የምበላቸው ፍራፍሬዎች እሼ ዶቅማ እንኮይ ዋንዛ ዋርካ በክረምት በተለይ የምንበላቸው እነዚህ ነው ሚናፍቁኝ ኢትዮጵያ ለኔ ሪሊ የልጅነት ቦታዬ ናት እና ሴክሬት ነው ያለኔ ደስታዬ በጣም ማይሌጅ እሱ ነው የልጅነቴ ያኔው የሞላሁት ደስታ ለኔ የደስተኛ ሰው ያረጋኝ እሱ ኃይሌ ገሪማ የተወለደው የካቲት 25 1938 ዓመተ ምህረት በጎንደር ከተማ ነው አባቱ ገሪማ ታፈረ በደራሲነታቸው ይታወቃሉ ጎንደሬ በጋሻው አባታ ተካሳ የቋራው አንበሳ ከምጽዋ እስከ መተማ የመከራ ደወል የተሰኙት መጽሐፍቶቻቸው ይጠቀሳሉ ከታሪክ ተመራማሪነታቸው ባሻገር መምህርና የቲያትር ሰው መሆናቸውም የዛሬው ስመጥር ልጃቸው ኃይሌ ለኪነት ቅርብ እንዲሆን አስችሎታል የአንደኛና የሁለተኛ ደረጃ ትምህርቱን በጎንደር ከተማ የተማረው ኃይሌ የሁል ጊዜ ምኞት የሆነውን ፊልም የመማር ህልሙን እውን ለማድረግ በ1959 ዓመተ ምህረት ወደ ሀገር አሜሪካ ተሰደደ ያሰበውን አሳክቶም በራሱ መንገድ በመስራት በፊልሙ ዓለም በመልካም ስም ለመጠራት በቅቷል ሰሞኑን የተስተናገደው የአፍሪካ ህብረት ዓመታዊ መደበኛ ስብሰባና ከፊታችን የሚጠብቀን 127ኛው ታላቁ የአድዋ ድል ክብረ በዓል ይህን ጥበበኛ ከብዙ አንጻር እንድናወሳው ከመግፋቱ ባሻገር የዚህ ሳምንት ባለ 10 ከ10 አድርጎታል እነሆ እርሱን ከሚገልጡት 10 ነጥብነቱን ያስተውላል የጠንካራ ሂስና ትችት ጅራፉ ለማንም የሚመለስ አይደለም በተለይ ደግሞ የሆሊውድ ፊልሞችንና የምዕራቡን ዓለም ዘረኝነት ሲተች በመረረ መንገድ ነው ያመነበትን ለመናገርና ለመጻፍ ግንባሩን አያጥፍም 10ኛ የኃይሌ ዕውቅናና ክብር እንደ አውሮፓውያኑ አቆጣጠር በ1976 ግራንድ ፕራይዝ ሲልቨር ሊዮፓርድ በምርጥ 3000 ዓመት ፊልሙ በስዊዘርላንድ በሎካርኖ ፊልም ፌስቲቫል አግኝቷል በአሽስ ኤንድ ኤምበርስ ፊልሙ እንደ አውሮፓውያኑ አቆጣጠር በ1982 የግራንድ ፕሪ አዋርድ በሊዝበን ኢንተርናሽናል ፊልም ፌስቲቫል እንደ አውሮፓውያኑ አቆጣጠር በ1983 በፊፕሬስኪ ፊልም ክሪቲክስ አዋርድ በርሊን በለንደን ፊልም ፌስቲቫል በሮቼል ፊልም ፌስቲቫል በፈረንሳይ ክብርን ተቀዳጅቷል እንደ አውሮፓውያኑ አቆጣጠር በ1993 ሳንኮፋ ፊልሙ በቡርኪና ፋሶ ቤስት ሲኒማቶግራፊ አዋርድ ተሸላሚ ሆኗል እንደ አውሮፓውያኑ አቆጣጠር በ2009 ጤዛ የተሰኘው ፊልሙ በተለያዩ ዘርፎች በቱኒዚያ ካርታዥ ጎልደን ታኒት ወይም ቤስት ፊልም አዋርድ በፈረንሳይ ዓለም አቀፍ የፊልም ፌስቲቫል በግሪክ ተሰሎንቄ ፊልም ፌስቲቫል በሆላንድ ሮተርዳም በጣሊያን
ቬኒስ በኦስትሪያ ኢንስብሩክ የፊልም ፌስቲቫሎች ተሸልመዋል። እንደ አውሮፓውያኑ አቆጣጠር በ2003 ላይፍታይም አቺቭመንት አዋርድ በፎርዝ አኑዋል ኢንዲፔንደንስ ፊልም ፌስቲቫል በዋሽንግተን ዲሲ አግኝቷል። በጣም መጥፎ ደረጃ ነው ያለው። የጉዳዩ ሲሪየስነስ ይገባል መሰለኝ። አስብበት፣ አስጠነቅቃለሁ። የምን ፕሪንሲፕል ነው የምታወራው? ነው ሁላችንንም ለማስጨረስ አስባል። የት ያለ መሰለኝ? ከእንግዲህ ያለቀላቸው የጅብ ሊበላቸው ነው ማለት ነው። ጓደኛውንም ጨምራችሁ ያዙት። ያዝ ያዝ ቅደም